ቆመም የሚያስደፍር ሰው አሰማርተም ታስደፍራለህ ሰነፍ ትባላለህ አሁን ኢሳያስ ሰነፍ ያለ እንደዛ ነው የራስን ፋብሪካ ታወድማለህ ነው አልመዳ ጨርቃ ጨርቅ አውድም ያለው ብሎ የሚያስጨበጭብ ነው አሁን አየር ኃይል አለኝ እንደዚህ ኤርሾው አደረኩኝ የዩናይትድ አረብ ኤሚሬት በረራዎቹን ሚጉም ሄሊኮፕተሩን አሰማርቶ የኢትዮጵያ እንትን ነው ኤርሾው ነው ይያለ ድራማ ይሰራል በዛ ላይ ሄዶ የአረብ ኤሚሬት እንዳለ ጭራሽ ባንዲራቸው ተንጠልጥሎ እየሄደ ምናምን እየታየ ማለት ነው ይሄ እናቱን ያስደፈረ እናቱ እህቱን የሚያስደፍር ሺህ ጊዜ ቢናገር ሺህ ጊዜ ፕሮፓጋንዳ ቢሰራ አገሩን በአውሮፕላን ያጋየ ተሳስቻለሁ ይያለ ዋግምራ እየሄደ የራሱን ሚሊሻ በድሮን የሚጨፈጭፍ የተማረኩ የመከላከያ ምርኮኞች ትዲኤፍ የሚማረካቸው ፋኖ የሚማረካቸው እየተከታተለ በድሮን የሚጨርስ የመከላከያ ሊሆን አይችልም መጀመሪያ ጀግና የሚሸተው መጀመሪያ በዚህ እንጀምረው ተመልካቾች መጀመሪያ ምን ጀምረው አልመዳ ጨርቃ ጨርቅና ወደምኩኝ ብሎ አልመዳ ወድሞ ነበር ግን ጀግናው የኢትዮጵያ መከላከያ አየር ኃይል ጁንታው ለልብስ ሲጠቀምበት ነበር ዩኒፎርም የሚያፈራበት ይሉ ትግራይ 2 ዓመት ሙሉ ተከባ ጥሬ ዕቃ አይገባ ምንም አያመርት ኦሬዲ በወራሪዎች የተወረረ ከዛ የቀረውን ህንጻውን ቀረኝ ብሎ ህንጻው ሲያወድም እና በተኮፍሶ ጀግና አየር ኃይል አልመዳን አወደመ ጀግና አየር ኃይል መቀለ የሚገኝ መስፍራን ኢንዱስትሪያል ኢንጂነሪንግን አወደመ ብሎ ዜና ሲያሰራ የነበረ አየር ኃይል ነው ሰለፍ ማለት ይሄ ነው የራሱን ናወራለን እንደመግቢያ ያለው ዛሬ መረር ያለን ያልኳችሁ የጁንታው ኃይል ከባባድ የውጊያ መሳሪያዎችንና የውጊያ አገልግሎት ሰጪ ማሽነሪዎችን የሚጠግንበትን የመስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ መቀሌ ድረስ በመሄድ ሙሉ በሙሉ ያወደመ ነው የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለኩይ ተግባሩ ይጠቀምበት የነበረን አልማዳ ጨርቃ ጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ ከጥቅም ውጪ ያደረጉ ናቸው ደግሞ እሷም ይዛለች እያየች ነው አውሮፕላን ሲበር አልመዳን ያወደመ ምናምን ያወደመ እንደ ትልቅ ጀግና ባል ያዘች ቆሞ ይሄን እንደምታዩት ጀግና ባል ይዛ አወደመ ምናምን ስትል እንደ አይኗን ታያለች ችግር የለም እንትን ያው እብድ ስታገባ እንደዛ ነው እብድ ስታገባ አሁን ወደ ዛሬ ጉዳይ እንለፍ ዛሬ አይ ነው ይከብደዋል ቡጢው ከባድ ነው ሰነፍ በአብሪቬሽን በአክሮኒምስ እኔ አክሮኒምስ አላስታውሰውም ግን በአክሮኒምስ ነው 4 ቃላቶች ናቸው ሰነፍ ፈሪ ነዳይ ስግብግብ በትግርኛ ምን ነበር ስሱ ስግብግብ ማለት ነው እና የከሰረ ስግብግብ ማለት ምንድነው ትግራይን ተገንጠሉልኝ እያለ ትግራይ እንድትገለጠል ይፈልጋል አብይ አህመድ ከበድ ካለው ኦህዴድ ራሳቸው የሚገመግሙት እኔ ብቻ አይደለም ያልኩት ዶክተር ሚልኬሳ ሚደጋ ከአዲስ አበባ ወደ ሱሉልታ ነው ምናምን የሆነ ስጋ ቤት ጠጅ ቤት ምናምን ያለበት ወጣ ብለው የሆነ ቀን እሁድ ቀን ነው እኔ ዊኬንድ እሱ እና ለምሸት ደግፌ ነጌታቸው ጉዲና እነ ሀጫሉ ምናምን የሚባሉት ቁጭ ብለን መስናወራ እነሱ ቢሄዱ እኛ ሰላም ሆነን ኢትዮጵያ እናስተዳድር ነበር እንዴ ምን ነካቸው አልኳቸው አለ በቃ ምን ይጎለናል እነሱ ከሄዱ እነሱ እስካሉ ድረስ እኛ ሰከን ብለን ኢትዮጵያን ማስተዳደር አንችልም እነሱ ካሉ አማራን መግዛት አንችልም ኦሮሞን መግዛት አንችልም እነሱ ቢሄዱ ችግር የለውም ኢትዮጵያን ቀጥ አድርገን መግዛት እንችላለን አሉኝ ነው ያለው በስም ቀኑ ቦታው ጠቅሶ ዶክተር ሚልኬሳ የተናገረው ነው ይሄኮ እሱም እኮ አለቃም እኮ እሱ ነው እንደዛ ነው የሚያምነው እንዴ ምን ሆናችሁ ስለው እንዴ ይሄኮ የኛ ሐሳብ ብቻ አይደለም ያለቃም ጭምር ነው አለቃ ማለት አብይ ማለት ነው ግን ምን ዋጋ አለው ትግራይ አልሄዳለች በጣም ብዙ ፈተና በዛባት እንድትሄድ ያው እየተገፋች ነው ፍላጎቱም አለ ጥረቱ አለ ህወሓት አገር ብሎ ዲክሌር እንዳያደርግ ደግሞ ያው ገንጣይ እያለ ደግሞ ፕሮፓጋንዳ እንዳይበዛበት አምቆ ይዞት ሊሆን ይችላል ወይም አሁን ኢትዮጵያ የሚል ሽታ ሊኖረው ይችላል የምናየው ነው ለማንኛውም ወደ ዛሬው ጀምርና ያው አንዳንድ ሰዎች አንዳንድ ሀገሮች የሚለው አለ አንዳንድ ሀገር አላለም የኤርትራ ፕሬዝዳንት የብልጽግና አብይ ነው ሰነፍ ነው ፈሪ ነው ስግብግብ ነው ነዳይ ነው የከሰረ ማለት ነዳይ ማለት ነዳያን ማለት የነቢጤ ማለት አይደል ነዳይ ነው በቃ
እንሄዳለን። የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ፣ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ያው አሁን ምንም ነገር የለውም። አሁን እዚህ ላይ ትላንት ከሰማይ እንዲሁ ተፈጥፍጦ መሬት የወደቀ ሀገር እየመራ የት ነው ከየት ነው የወረደው? ከየት ነው የወረደው ስንል ይሄ ሰውዬ የነበረ ሲቀበላት ኢትዮጵያ ሲቀበላት ፈርጠም ያለ ኢኮኖሚ ጠንካራ ኤርትራ ቆሞ ቀሮች ምናምን ቀሮች የሚለው በህዝቡ ላይ በድሮን አይመታም። የኤርትራ ፕሬዝዳንት ኢሳያስ አያዝም። ጀነራል ፊሊጶስን አያዘው። አየር ኃይሉም አያዝም። ፕሬዝዳንቱ በርካታ ድክመቶች ሊኖሩ ይችላል። በጣም 100 ሚሊዮን በሉት የራሱ ህዝብ ላይ በድሮን አይመታም። የራሱ ህዝብ በጎረቤት ሀገር ሰራዊት አስገብቶ አይደፍርም፣ አያስደፍርም። ሰነፍ ማለት አንተ ነህ። ምንድነው ያለው? ሌላስ ወራዳ ብሎታል። ሌላ ደግሞ ምንድነው ያለው? ዱርዬ ብሎታል። እብድ ብሎታል። እብድ ነው፣ የምር በጣም እብድ ነው። ብልጽግናም እብድ ነው፣ መሪውም እብድ ነው። አንዳንድ ሀገሮች ምናምን የምትለው አሁን ባርባዶስ ነች። ባርባዶስ $300,000 ከፍለ የምታሰራት ሎቢ ያለችው ያችን መሪ የተባለችው ፕሬዝዳንቷ ባርባዶስ የሚባል እኔ ከአብይ አህመድ አሊ ድምፅ ነው የሰማሁት። እኔ አላቃትም ባርባዶስ የሚባል ሀገር። እኔ ባርባዶስ ምናምን በኋላ ጎግል ሳረግ 300,000 ነው 260,000 ህዝብ ነው ያላት። እና ሎቢ እቺ ሀገር እንደ ሀገር ተቆጥራ ዩናይትድ ኔሽንስ ስትሄድ የሆነ ሎቢ እንትን እንድታረግ የሆነ ሀገር እስራኤል ማን ነው አንድ ደግሞ ጋዛ ናቸው ፍልስጤም እንትን አድርጓት ነበራሉ። እዛም ሎቢስ ነው የሚጠቀሙባት። ኢትዮጵያም ህዳሴ ግድብ ላይ መጣች። እንዴት ተብሎ ሲባል እንደ ሎቢ ተቀጥራ ምናምን ነው። እና $300,000 እኮ ብዙ ነው፣ እውነት ነው። እያንዳንዱ ዜጋ አንዳንድ ብር ሰጥተዋል ዜጋው ማለት ነው። እዛ ያለው ሀገር የዜጋው ከአንድ ብር በላይ ሰጥተዋል፣ $1 በላይ ሰጥተዋል ማለት ነው። እና ባርባዶስም ሱዳንም ኤርትራም እንደዚህ ሁሉም ሀገሮች እኩል ናቸው ምናምን ሲል አንድ ጊዜ ነው የሰማሁት የሆነ ጊዜ። እና ባርባዶስ ማናት አልኩት። እኔ ብዙም ኖቲስ አድርጌው አላውቅም እንደዚህ አይነት ሀገር። ለ130 ምናምን ሚሊዮን ህዝብ ባርባዶስ እያለ ሪፈረንስ ሲጠራ ነበር። ለማንኛውም አሁን አክብሩን ነው ይሄ ወደ ኤርትራ ፕሬዝዳንት ምላሽ መሆኑ ነውና አንዳንድ ሰዎች እኛ ዝሆነን ከዚህ በፊት ባሌ ጎባ ሄዶ ለህወሓት ሰዎችና ለትግራይ በቦሌ አትወጡም አትገቡም ያላቸው ጊዜ ማለት እኛ ዝሆነን እንረግጣለን 27 በቦሌ አትወጡም ብለውን ነበር። አሁን ደግሞ ያለኛ ፍቃድ በቦሌ መውጣት የለም ምናምን ሲባል የለም። አጋጣሚ ነግሬሃለሁ ያኔ በቦሌ መውጣት የለም ስትል ሌላ ቦሌ ይፈጠራል ብዬ ነበር። አሁን መንጫጫት አያስፈልግም። አሁን መንጫጫት እስጎን ብሏል አብይ እስጎን። የፕሪቶሪያ ሰላም ስምምነት እንደፈረምክ አሁን ይሄን ወርቃማ እድል አግኝቻለሁ አይደል? ስህተት ፈጽሜያለሁ፣ በትግራይ ህዝብ ላይ ስህተት ፈጽሜያለሁ፣ የሆነ ድርጅትን አጠፋለሁ ብሎ ነው ወደ ትግራይ የገባው። ምንም ጥርጥር የለውም። የኤርትራ መንግስትም ሻዕቢያም በደንብ አድርጎ ካልኩሌት አድርጎ ያዋጣኛል አያዋጣኝም ብሎ
ሂሳብ አስልቶ ምናምን ሻዕቢያ ትግራይ ላይ የገባው ህወሓትን አጠፋለሁ እስከ መጨረሻ ጊዜ አጠፋለሁ ብሎ ነው የገባው። ምንም ጥርጥር የለውም። ይሄ በዛ ሰዓት የነበረው ትኩሳት ምን ይመስላል? ምን አይነት ስሌት ነው አስልቶ የመጣው? ጌም ኦቨር ብሎ ከአዲስ አበባም ባህር ዳርም ሲሄድ ፕሬዝዳንት ወደ ባህር ዳርም ወደ ጎንደር ወደ ምናምን ሲሄድ ትግራይን ሙሉ በሙሉ አግሎ ረባክ እየተባለ ግን ሂሳብ የነበረው ህወሓትን የማጥፋት ፕሮጀክት 100% እናጠራቃለን ብሎ የገባ ኃይል ነው። ያኔ ብዙ ኮንትሪቢዩቲንግ ፋክተርስ ይኖራሉ። ቀላል አይደለም። 20 ዓመት ሙሉ ኤርትራ ህዝብ የደረሰበት እንትን ምንም ጥርጥር የለውም። ኢትዮጵያ ግዙፍ ሀገር ነው። ለዛውም በመለስ እየተመራ ማለት ነው። ኢህአዴግ የሚባል ግዙፍ ፓርቲ በምስራቅ አፍሪካን ፖለቲካ እንደዚህ አድርጎ ኤርትራ በሳንክሽን ምናምን አገሩ እንዴት አድርጎ እንዳሽመደመደው እናውቀዋለን። የኢትዮጵያ ፖለቲካ ነው እና በዚህ አጋጣሚ አማራው ምንም አላደረገኝም፣ ኦሮሞ ምንም አላደረገኝም፣ የኢትዮጵያ ብሔር ብሔረሰብ አይደለም እንደ ትልቅ ከኔ ጋር አብሮ ታግሎ የመጣ አዲስ አበባ የመጣው ኢትዮጵያ እየተረከበው እኔ እንትን እንዲያደርገኝ ያለው በይብዛ ሚነስ እሱ ነው ተጽዕኖ ፈጣሪ ፖለቲከኛ ያለው በኢትዮጵያ። ስለዚህ እሱ ነው የሚል ነበረ ውስጡ። በኃይለ ማርያም ጊዜ ይሄ የኢትዮጵያና የኤርትራ ጉዳይ ፋይናል ኤንድ ባይንዲንግ የሆነ የአልጀር ስምምነት ይተግበር ብሎ ሲወስን ህወሓት which እኔ አይደለም ያልኩት አብይ አህመድ ራሱ የነገረን ነው። ጌታቸው አሰፋ የነሱ የደህንነት ቺፍ ነው ይሄ ማለቅ አለበት ብሎ ማብራሪያ ሰጥቶ እንጨርስ ያለው እሱ ነው አለ በኃይለ ማርያም ጊዜ። ይሄ ኃይለ ማርያም አልፈጽም ብሎ አንቆ ያዘ፣ አብይም አልፈጽም አለ። ወልቂጤ ሆኖ መግለጫ ነው የሰጠው። ሐወይ ይሁን ትዝ ይለኛል ወደ ማታ አካባቢ ነው እኔ ሪፖርቱ ጭምር አልረሳውም። አብዲ ከማል የሚባል ጓደኛችን አሁን ውጭ ሀገር ስደት ላይ ያለ እሱ ነው ያነበበው። ሐወይ ፕሬዝዳንት ኢሳያስ አፈወርቂ ምናምን ወልቂጤ ሆኖ በትግርኛ እንትን ያደርገው ጥሪ ያቀረበው እንቀበላለን ሰበር ዜና ብሎ በኢትዮጵያ ቴሌቪዥን አስነግሯል። ማለቅ አለበት ተብሎ ይሄ የህወሓትም ነበር። ከዛ በኋላ ህወሓት ነው ትልቁ የኔ ስትራቴጂክ ጠላቴ ህወሓት ነው ብሎ አስቧል የኤርትራ መንግስት። ጥርጥር የለውም። ለማጥፋት ደግሞ ሁሉም ነገር ሞክሯል። ሙሉ ነገር በኋላ አልጠፋም። ህወሓትም አልጠፋም። መስዋዕትነት ከፈሉ። ህዝቡ መስዋዕትነት ከፈለ። መጨረሻ ገና ተንኮል ማሰብ ጀመረ። ተንኮል ማሰብ የጀመረው የት ነው? ነጻድቃን ጌታቸውን ይዞ የት ሲሄድ ጅቡቲ ሲሄድ ሲሸልስ ምንድነው የተባባለ? ጅቡቲ እኔ አይደለም ያወጣት። አሁንም ሪፈረንስ ነው የምጠቀመው። ጻድቃን ጌታቸው ራሱ ጻድቃን ገና እዛው እያለ መቀለ እያለ ለመቀለ ዩኒቨርሲቲ መምህራን የማይመለከታቸው ሰዎችን ሰብስቦ 3 ሰዓት ከምናምን ሲተነትን ድምፅ አለ። 3 ሰዓት ከምናምን እንደዚህ ተባባል። ያው ጻድቃን ማን ነው ብርሃኑ ጁላ መጥቶ ኢሳት ያስተባበለ ከመሳይ ሮቶ ጋር መጥቶ ያስተባበለው እሱ እኔ ጻድቃን አግኝቼው አላውቅም ውሸት ነው ብሎ ያስተባበለው። ከዛ አሁን ሲያስቡት ምንድን ነው ከዛ በኋላ ማለት ነው ወደ ትክክለኛ ጭራሽ ይሄ ምንም ሰላም ንፍጠር ስተት ተሰርቷል፣ ግን ሰላም ንፍጠር ከዚህ በኋላ ቢባል ያልሰማው ኤርትራ መጨረሻ ከማንም በላይ ከየትም ዝም ብሎ ዝሆን ነኝ ረግጠሃለሁ። ያው አሁን እንደሚሉት እነሱ 2 ሚሊዮን ናቸው፣ እኛ 130 ሚሊዮን፣ እኛ ቀይ ባህር የኛ ነበር፣ ህወሓት ነው የወሰደብን፣ መለስ ነው ያሰጠብን የሚል ህወሓት ደግሞ ኤርትራ ህዝብም የትግራይ ህዝብም በተለይ ድርጅቱ ቆላ ተንቤን ገብቶ እየተቀጠቀጠም ቢሆን እየተለቀመ እንደሚዳቋ እየታደነ በነበረበት ጊዜ በኤርትራ ሉዓላዊነት ኮምፕሮማይዝ አላደረገም። ኤርትራ ጦር መጥቶ አቦ እገሌ እንደ አቦ እገሌ እያለ እነ ደብረጽዮን በዚህ ያለፈ ጌታቸው ረዳ በዚህ ያለፈ እያለ እንደሚዳቋ እየለቀማቸው የኤርትራ ሉዓላዊነት ኤርትራ አስገንጥለሃል ተብሎ ነበር። የኢትዮጵያ ህዝብ ደግሞ ተቀስቅሶ ወደ ትግራይ ሊዘመት በቆሎም ጭኩም ምናምን በሬም ሲያቀብል የነበረው ኢትዮጵያን ያስገነጠለ አንገቴ አስገንጥሎ ቆርጦ አሰብ የሰጠ እያለ በውስጥ ደግሞ እዚህ ጋር አብሮ አስመራ እናንተ አብሮ በነበሩበት ጊዜ የኢትዮጵያ ህዝብ ግን ለመቀስቀሻ የተጠቀሙበት እንደ ኢሳት የተጠቀሙበት ያስገነጠለ ባህር በር አልባ ያደረገብን እየተባለ ነው። በፍጹም አላደርግም ማለት ቢካዝ የኤርትራ መንግስትና የኤርትራ መንግስት የተለያዩ ናቸው። ኤርትራ መንግስት ሀያጅ ነው፣ ሌላ መንግስት ይቀበለዋል ሌላ ጊዜ። ኤርትራ ግን ይቀጥላል። የኤርትራ ኢንዲፔንደንስ ሪኮግናይዝ ያደረግኩት ለሻዕቢያ ብዬ
ለህዝባዊ ግንባር ብዬ ሳይሆን ለኤርትራ ህዝብ ብዬ ነው። የኤርትራ ህዝብ የራሱን መብት በራሱ የመወሰን ጉዳይ is up to the people ብሎ ብዬ ነው ዲክሌር ያደረኩት እንጂ እኔ ለአንድ ድርጅት ብዬ አላደረኩትም። እስከ መጨረሻ ድረስ ይሄን አቋሜን አስቀጥላለሁ ብሎ ነው ሄደው። በችግር ጊዜም ሆኖ በአቋሙ የጸና ነው። ህዝቡም ተመልከቱት፣ ድርጅቱም ተመልከቱት፣ TDFም ተመልከቱት። እነዚህ ወራዶች ግን ከሃዲዎች ግን ትላንት ቡቅልት ቆሎ ሲያቀብል ምንድነው ፈንድሻ ወጥ እንትን ሲያደርግ ከዱለት ይሻለኛል ከቅልጥም አድርግልኝ ምናምን እያማረጠ ፕሬዝዳንቱ ቆሞ አይተናል እኮ። ምን ስታደርግ ነበር ብትሉት ሀገር እየሸጥኩ ነበር። ኢትዮጵያ ሉዓላዊነት ናና አብረን እናጥፋው፣ ይሄ ድርጅት አብረን እናጥፋው። የአጌና ይሄ ከእንትን ጋር ያደገው ልጅ ዛፍ ላይ ያደገው ልጅ እነሱ ችግር የለውም ስለ ሉዓላዊነት አትጨነቅ ናልኝ ሲል ነበር። የጃጅመንት ዳይ ነው አሁን የፍርድ ቀን ነው የምንለው ለዚህ ነው። ናልኝ ስትለው ነው ነበርና አሁን ነገሮች ገላበጠን ደግሞ የምንልበት ጊዜ እየደረሰ ነው። አሁን የኢትዮጵያ ዜጋ ስለ ኢትዮጵያ ዜጋ አሁን ኮምፓይል የሆነ በጣም ዶክመንታሪ ምርጥ ዶክመንተሪዎች አሁን ወደ እናንተ ላድርግ። ከዛ በፊት ግን የኢትዮጵያ ዜጋ ውድ ነው አለን አብይ። የኢትዮጵያ ዜጋ የቆላ ተንቤን ካሉ አባነጋ ከሞት ተርፈው ከሞት ቀርተው የሰላማዊ ሰልፍ የኃይለ ገብረስላሴ ነው የተባሉት እነሱ ናቸው ውድ ናቸው የሚባሉት? ውድ አይደለም። የሰው ልጅ በተፈጥሮ ውድ ነው። በአብይ ዘመን የኢትዮጵያ ወጣት ውድ አይደለም። ችግር የለበት። እኛ እኮ 1 ሚሊዮን ወጣት እኮ በአንድ ዓመት እኮ ማፍራት እንችላለን እኮ ብዙ ግዙፍ ህዝብ ነው ያለን እኮ የሚል መንግስት ነው አዲስ አበባ ያለው። ምንድነው የትግራይ ጦርነት ካለቀ በኋላ የት ነው ያለው? አማራ የት ነው? ምን እየሆነ ነው? አማራ ተመችቶታል እንደ መከላከያ አማራ ክልል መሐመድ ተሰማን ጠይቁት። በየወሩ ሪፖርት የሚያደርገው መሐመድ ተሰማ ለዘመቻ ክፍል ነው ሪፖርት የሚያደርገው። አበባው ጋር ነው ሪፖርት የሚደረገው። እኔ አጋጣሚ አበባው ጋር ሰው አለኝ ነኝ። አበባው ጋር አይገምተውም። አበባው ግን ሰው አለኝ ነኝ። አበባው አይገምተው። አበባ ሪፖርት የሚመጣው በተለይ የምስራቅ እዝ ዳታ አስገራሚ ነው። ምንም የለም። ስንት አንደኛ ይጠፋሉ፣ ወታደሩ ይጠፋል። የከዳ ምናምን የተደረገ የተማረከ የሞተ የተሰዋ ነው የሚሉት እነሱ። ያው ይሄ መስዋዕት አይደለም ይሄ የተሰዋ ብሎ ኖርማል ግን ያው የተሰዋ ብሎ ሪፖርት የሚያደርጉት እና ይሄ የከሰረ ነው። እንደ ኢትዮጵያ ወጣት በዚህ ዘመን የረከሰ የሞተ የተዋረደ የለም። እና ይሄን ለመተካት አለን እንትን አይሜን ይሄ ወንት እናረጋለን በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በቶክስ አቅም በፕሪሲሽን በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን። እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ሕይወት በመቀነስ የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። አሁን ስለ ፕሪሲሽን አወራ ተመልካቾች። ዛሬ ጀነራል ተፈራ ማሞ የሰጡት ለኢትዮ ኒውስ ከበቃል ጋር ያደረጉት ቃለ መጠይቅ አለ። ከሰማችሁት ጊዜ ካላችሁ ስሙት፣ አድምጡት። ውድ ቃለ መጠይቅ ነው። ጀነራል ተፈራ ማሞ የአማራ ፋኖ ብሔራዊ ንቅናቄ ጀነራሉ ዋና አዛዡ ጠንከር ያሉ ጉዳዮች አንስተዋል። እዛ ላይ የኢትዮጵያ ወታደር እየፈረሰ ነው ብሏል። የኢትዮጵያ ወታደር እየፈረሰ ነው። በተለይ የአማራ ኃይሎች ወደ አንድ ከመጡ በኋላ እየፈረሰ ነው። የአማራ ህዝብም ሞራሉ ተገንብቶ ሞራሉ በጣም ጥሩ ደረጃ ላይ ይገኛል። የሰራዊቱም ስፕሪት የአንድነቱ ስፕሪት በጣም ጠንከር ብሏል። ለአሊያንስ ዝግጁ ሆኗል ብሏል። ከሚመስለን ጋር የአማራ ህዝብ ጥያቄ ይመልሳል ብለን ከምናስበው ጋር ይሄ የአብይ መንግስት ማለት ነው። ይሄ መንግስት ለመጣል አብረውን መስራት ከሚፈልጉ ኃይሎች ጋር ለጥምረት ዝግጁ ነን ብሏል። እንሰራለን ብሏል። እና እዛ ሲናገር ሰራዊቱ እየፈረሰ ነው እየሞተ ነው ብሏል። የጎጃሙ አሁን የሰሞኑ ለምሳሌ ጎጃም ሰራዊቱ አደጋ ውስጥ ነው ያለው። ሰው አጋጣሚ ጎጃም ለኦሮሚያም ቅርብ ነው መሰለኝ እየሄደ ነው ወደ ኦሮሚያ። ወጣቶች እዚህ ፕሮግራም ላይ ያቀረብናቸው ወጣቶች ነበር ትላንት በአፋን ኦሮሞ የሚያወሩ ወጣቶች፣ ትንሽ ወጣቱ ታዳጊዎች መከላከያ ገዳይ ነው አለ፣ መጥፎች ናቸው አለ፣ አሮጊቶችም ይደፍራሉ አለ።
ምርኮኞች ግደሉ ነው የምንባለው አለ። ፋኖ ከማድረግ ግደሉት ነው የምንባለው፣ እንገላለን አለ። ይሄ ነው መከላከያ። የኢትዮጵያ ወጣት፣ የኢትዮጵያ ህዝብ፣ የኢትዮጵያ ዜጋ ውድ ስለሆነ በዓለም የኢትዮጵያ ዜጋ ሰው ነው። እውነት ነው። አንድ 100 ኢትዮጵያዊና አንድ አሜሪካዊ ፓስፖርት ያለው ፓስፖርት እኔም ብሆን ምን ለየው ነገር የለም። ግን አንድ ጀልባ ላይ አብረን ብንሞት የኔ ፓስፖርት ነው የሚጠራው ሚዲያ ላይ። የኔ ፓስፖርት 100 ኢትዮጵያዊ ፓስፖርት ያለው እያለ አንድ ሆነን እያለን ግን ያቺ በዚች ፓስፖርት ይለየንና አንድ አሜሪካዊ የሚገኝበት 100 ምናምን ሰው ሞቱ ነው የሚባለው። አንድ አሜሪካዊ የሚገኝበት ነው የሚባለው። ውድ ነው ማለት በዚህ ደረጃ ዝም ብሎ አንዳንድ ነገሮች አሉ። ሁሉም ፓስፖርት እኩል አይደለም። ፓስፖርቱ ነው እኩል አይደለም። የሰው ልጅ ሁሉ እኩል ነው። ፓስፖርቱ ላይ ግን ሚዛኑ ይለያያል። በአብይ አህመድ ደግሞ የኢትዮጵያዊ ፓስፖርቱም ረክሷል፣ ሰውም ረክሷል። ምን ጥርጥር አለው? አሁን ቀጥለን የአብይ ኢትዮጵያ አብይ የተባለበት ሰነፍ፣ ፈሪ፣ ስግብግብ፣ የከሰረ የተባለበት በውሸት ዓለም የሚኖር አስመሳይ የሆነ ሰው አሁን እናስቃኛችሁ። ወደ ዶክመንተሪ እናልፋለን። አሁን ቀጥላችሁ የምታዩዋቸው በሙሉ ዶክመንተሪ፣ አጫጭር ዶክመንተሪ 2 ደቂቃ 3 ደቂቃ አንተ እኩል ምናምን ሁሉም ዶክመንተሪ ናቸው። አሁን ምን ጀምረው በጀነራል ፊሊጶስ እንጀምራለን። ከዛ ጀነራል አበባው አለ፣ ጠቅላይ ሚኒስትሩ አለ፣ ጀነራል መሰለም አለ ይመስለኛል፣ ጠቅላይ ሚኒስትር አብይም አለ፣ የኤርትራ ፕሬዝዳንቱም አለ። አጭር ነች። ይሄን ሁላ ፖለቲካው ግልጥልጥ ያደርግልናል። መቆጨት ካለበት ይቆጫል፣ መናደድ ካለበት ይናደዳል። ለወደፊቱ ትምህርት ከዚህ ምን መውሰድ አለብኝ የሚል ደግሞ ትምህርት ይወስዳል። አጋሬ ማን ነው? ወዳጄ ማን ነው? የከዳይ ማን ነው? የሚል ደግሞ ከዚህም ይጨምርበታል እንላለን። ክቡር ጀነራል ኣብ ማሕበራዊ መራኸቢ ጌሹ ከሎ ይተመልሰን ገለመለስ ዘሎ ኩነታት ፍቕራታት አሉ። ሓንቲ ቃል ግን ክትዛረብ ሰሚዕና ከንፈልጥን ኢና ሞ ትከታተል ሊኻ ማሕበራዊ መራኸቢታት ማግበረልካ ንሕብት ስራሕ ዘሎ ኮይኑ ስለዚ ሓንቲ ቃል ሳያመልሳ ዝዛረቡ እቶም ግዜ ዝረኸቡ እዮም። እቶም ግዜ ዘይረኸቡ ከዓ ስራሕ ኣለዉ ማለት ነው። ቀኒልና ክቡር ጀነራል በኤርትራ መንግስት በኤርትራ ፕሬዝዳንት በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን ኑሯችን ለመገናኘት በቅተን ፈልጋለን። ምናልባት ብዙ ጊዜ ከኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ወዳፎም ኢሱ እዚ ብልጽግና ዲዩ ድላይካ ሽም ኸቦ ናይ ሰነፋት ናይ ከዳዓት ናይ ስሱዓት ጃንዳ ተንድልቕመን ዘሎ መቕሺሽ ተረመረፍ ናይ ማዕድን ናበልዐ ዝሰርሕ ዘሎ በጀግንነት ይህንን ገድል ስለሰራ በምወደው ህዝቤ ፊት ዝቅ ብዬ
ላመሰግን እፈልጋለሁ። በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ተመልካቾች ይሄ ነገር በጣም ብዙ ነገር እየመጣ ነው። ይሄ ብዙ ነገር እየመጣ ነው ስላችሁ ምንድነው ሰሞኑ አውሮፕላኖች እየወደቁ ነው። ሰምታችሁ ከሆነ አይሚን የብልጽግና ድሮኖች እየወደቁ ነው። ብልጽግና ይነግራችሁም 4 ድሮኖች ወድቋል። አሁን አንደኛው በቀይ ባህር በኩል ነው የወደቀው። እኔ ነገ በደንብ አድርጌ የኢትዮጵያ አየር ኃይል ሰዎችን አገኛለሁ፣ ቀጠሮ ይዣለሁ። ዛሬ ያው በዓላቸው ስለሆነ ብዙ አይ ቲንክ በዛ ይመስለኛል ስልክ አላነሳልኝም። ስለዚህ ጉዳይ የሚያጫውተኝ ሰው አለ ይነግረኛል፣ እርግጠኛ ነኝ። 4 ወድቋል። አንደኛው ለምሳሌ ዝም ብዬ ሙሉ መረጃ ባይሆንም አንደኛው በኩምሩክ ነው የሚባል ኩምሩክ የሚባል ነው። በኩምሩክ በቤንሻንጉል ጉሙዝ በኩል ነው 2ቱ የወደቁት እዛ ነው። ሌላ በሑመራ በረኸት ከሑመራ እስከ አድግራት አካባቢ የምትመላለስ ነበረች። ሁሌ ነው የሚመጡት። በነገራችን ላይ ድንበሩን ቼክ ያደርጋሉ። ምን መኪና ገባ፣ ምን አይነት ጭነት ገባ፣ ማን የሚባል ያው እና ያለን መነጽር አለን ምናምን። ያው የትግራይ ሰዎች ወደዛ ሲሄድ በተለይ ወደ ወረዳ ሲሄድ እኛ እኮ ምን እንደምታስገባው ምን ምናምን ሲል እኮ እና ያለን እኮ ምናምን ይለዋል። እኔ አላቅም መቀለ ነው የምኖረው ብሎታል እሱ። እና አንደኛ ተመታለች፣ ሑመራ አካባቢ ነው የተመታችው። ትግራይ ብትወርቅ ይሄ መሀል ወደ ወረዳ የሚያስተዳድራት ትግራይ የሚሏት ደመቀ ዘውዱ የሚያስተዳድራት ኦህዴድ እዛ ወድቃ ነው እንጂ እዚህ አካባቢ ብትወርቅ ወይ ሸራሮ ወይ ምናምን ብትወርቅ ተአምር ነበር የሚሆነው። ዜናው ተአምር ነበር የሚሆነው። እዛ ወደቀች፣ ጸጥ አለው ምንም። እና አንደኛው በአፋር በኩል ነው የወደቀው፣ ቆይቷል እሱ። 4 ወድቆበታል ብልጽግና፣ ጸጥ ብሏል። እና አሁን ያሳየኋችሁ ቀደም ብዬ ያሳየኋችሁ ዶክመንተሪ ጤፍ ነው አይደል የሚያሳክለው ብልጽግናን። ጤፍ የት ይደበቃል? በእውነት አንድ ልጅ አንተ በጣም ነው የምትደክመው እኮ ይሄን ሁላ ቪዲዮ ለማቀናበር ይሄን ሁላ ቪዲዮ ኮምፓይል ለማድረግ ለመፈለግ ምናምን በጣም አድካሚ ነው አይደለ? በጣም አድካሚ ነው፣ ግን ውጤታማ ነው። የብልጽግና አናት የሚመታ ነው፣ አናቱን የሚያዞር ነው። ሞራል የለህም። ምን ለዚህ ነው ሞራል የሚባል የለህም። ማንም ኃይል ኦላ በሉት፣ ትዲኤፍ በሉት፣ የኤርትራ ኃይል በሉት፣ የአማራ ኃይል በሉት፣ ከማንም ኃይል በዚህ ምድር ላይ ካለ ኃይል ጋር ገጥሞ አትኤኒኮስ ከብልጽግና ጋር ቢገጥምና አሊያንስ ቢፈጥር አንተ ኮምፕሌን የምታደርግበት ቅንጣት ታክል የሞራል ልዕልና የለህም ነው የምልህ። ይህ ትላንት ታሪክ ነው፣ እዚህ ላይ ያለው ነው። ይሄ ሁላ ምስጋና፣ ይሄ ሁላ ጀግናው የኤርትራ ሰራዊት የሚለው ጀነራል ፊሊጶስ አባታችን ናቸው መካሪያችን ናቸው የሚለው ምን ስለተደረገለት ነው? የተደረገለት ነገር ስላለ ነው። የኤግዚስተንስ ጉዳይ ነው እየተባለ ስለ ኢትዮጵያን ማጽናት ነው የሚሉት እነሱ። ኢትዮጵያን ማጽናት የህግ ማስከበር ይሉታል። የህግ ማስከበር ብልጽግና ላይ ሲካሄድ ምን ብለን እንደምትሰራው እንሰማዋለን። ያኔ ተዘጋጅ፣ ቃላት አሁን ፋብሪኬት አድርግ፣ በደንብ አድርገህ መስርት፣ ስታብሊሽ አድርግ፣ ታሪክ ትርክት አስቀምጥ። ምንድን ነው የሚባለው? እኔ ትላንት የፈጸምኩት እኔ ላይ ከተፈጸመ ምን የሚል ትርክት ነው የኢትዮጵያ ህዝብን የምነግረው? አይሰማም የኢትዮጵያ ህዝብ። እነግረዋለን እንደማይሰማ ዛሬ ጀምረን እየነገርነው ነው። አያዳምጥህም። 1000 ጊዜ ምክንያት ብደረድርለት የራስ ትርክት ለመስራት ብትፈልግ አይደረግም። እሱ ትላንት ያደረከው ያው አይነው ብልጽግና አካባቢ ጤፍ የሚያሳክሉ ነገሮች ናቸው። አንድ ሚዲያ ላይ በባካቸው አታቀርቡልኝ የሚባልኩት ሚዲያዎች እንትኖች እኮ አሉ። ይሄ ግን አናደርገውም እንጂ ለምሳሌ ያ ሰው ጠፋ ያሉ ሰውዬ ሰው መሪ ድሮ መሪ አጣን ነበር። አሁን ግን መሪ ያገኘን ግን ሰው አጣው ያለው ሰውዬ እኮ
በቤተሰብ ደረጃ ተነግሮናል እኮ ለአንዳንድ ጓደኞችም ለእንትን ያው እባካችሁ ተብሏል። ይሄ እሱ ቪዲዮ አታሳዩብን እየታመመብን ነው ተብሏል። ሰውየው እየታመመ ቪዲዮውን አንዴ እሱ የጤና እክልም እየገጠመው ማለት ነው። ሰምታችሁ ከሆነ አሁን ትልልቅ ሚዲያዎች ላይ የሚባሉ ክሪቲካል የኢትዮጵያ መንግስት የሚወቅሱ ሚዲያዎች በተለይ ተጽዕኖ ፈጣሪ የሚባሉ የምታውቋቸው አያስተላልፉት። ለምን? ጥያቄ የቤተሰብ ጥያቄ ስለሆነ ነው። እኔም ከዛ በኋላ ከሰማሁ በኋላ ደበረኝ። እኔም ተውኩት። ለምን የሰው ያኔ ተሳስቶ ለምን በሱ የሱ ጤና ለምን ይቃወሳል? እኔ ተው ነው። እኛም ዛራ ሚዲያ አሳይተን አናውቅም። እሱ ቪዲዮ ትተነዋል። በልመና ነው ተሳስቷል እና የጤና እክልም እየገጠመው ቤተሰብን ጭምር አፌክት ስላደረገ ነው። ይሄ ደግሞ ያው አሁን ያሳየዋችሁ በሙሉ ምን ይሰማዋል? የራስህ ጉዳይ ነው። ብልጽግና እንደ ብልጽግና ያደረከው ስለሆነ ነው። አሁን ማሳለፍ የማቀርበው የዕለቱ ትልቁ ዜና ነው። የብልጽግና እዚህ ገባ ፕሮቶኮሎች ምናምን አይደለም። የዕለቱ ትልቅ ዜና አሁን አሰማችኋለሁ። የዕለቱ ትልቅ ፎቶና እንትን ደግሞ አሽቃባጭነት ደግሞ እዚህ ጋር አለች። ምስኪን ኢሳሞራ እኔ እኮ የምን አገር የማን አያት ነው ብዬ መጥቼ እኮ የአብይ አያት አሉ እንደ በህይወት ብዬ ነው እና ጨብጠ ይሄ በደንብ ጨብጦ እጁ አልረካለ ብሎ ይሄው በአንድ እጁም እዚህ ላይ እንትኑ ይዞታል። በሁለት እጁ እኮ ነው የጨበጠው ሳሞራ። ተመልከቱ እጁ አንደኛው ወደዚህ አንደኛው በዚህ አጃይብ ነው የምንለው ለዚህ ነው። እና በትኩረት ነው የኢትዮጵያ ኤታማዦር ሹም እርስ በርሳቸው የማይዋደዱ እርስ በርሳቸው የማይከባበሩ እርስ በርሳቸው አንዱን ለመጥለፍ ሲሄድ የነበሩ ሰዎች አጅሬ እንደዚህ ዘና ብሎ እና ልብስ አስለብሶ ሰላምታን በደንብ ሰጥቶ በልዩ ሁኔታ ነው ሶሻል ሚዲያ የብልጽግና ሶሻል ሚዲያ እነሱ ላይ አተኩሮ እንትን ሲሰራ የነበረ ተመልከቷቸው። ኮፍያቸው ይታወቃል፣ ከወጣቸው ይታወቃል። እንደዚህ ለማንኛውም ይሄ ትግራይን ክዶ አዲስ አበባ የተከበቡ አብይን የከበቡ ሆዳሞችና በገንዘብና በጉልበት እጃቸው የሰጡ እነዚህ ሰዎች ናቸው። ድርገቡ እነሱ ናቸው። እኔ በየትኛው ነው ሰጠኝ እንዳይለኝ እዚህ ጋር ያለው ራሱን የነገረ ጻድቃን የነገረ በገንዘብና በጉልበት የማይንበረከክ የለም ብሎኛል አብይ ያለው። በምንድን ነው የተንበረከከው? ይነግረናል። እሱ ይነግረናል። የጀነራል ተፈራ ማሞ የዕለቱ ትልቁ መልእክት የጀነራል ተፈራ ማሞ ነው። አንደኛ ስለ ባጫም ትንሽ ተናገረ። ባጫ መጽሐፍ ጻፈ እንዴ ያለ መጽሐፉ አልሰማም ማለት ነው። ያው ንቀት ነው ይገባኛል። ባጫ ተዋዛዋዥ ነው። 70 ምናምን ጀምሮ 76 ናቸው እነ ታደሰ ጥንቅሹና ያሬድ ጥበቡ ያመጡት ከኤርትራ ለትግል ኪነት መጽሐፍ ስለ ሽምቅ ውጊያ መጽሐፍ ጻፈ ሲባል ስለ ሽምቅ ምን ያውቃል? ምንም እኮ የሚያውቀው ነገር የለም። የኪነት ባህል ለትግል ያለው አስተዋጽኦ የሚል መጽሐፍ ቢጽፍ ጥሩ ነበር አለ። ይሄ ለትግል ይጠቅማል። ኪነት፣ አርት፣ ሙዚቃ፣ ባህል ለትግል ይጠቅማል፣ ያነሳሳል። ይሄ ያለው ጥቅም ብሎ ቢጽፍ ጥሩ ነበር። የባህል ቡድን አባል ነበር እሱ እና ባህል ቡድን ለትግል ሚና ስለነበረው እዚህ ላይ ትኩረት ቢያደርግ ጥሩ ነው። ጀነራል ቢሰባሰብም አለ ያልሰማነው ነገር አመጣ። ከትግራይ የተሰበሰቡት አዲስ አበባ የሄዱት ከትግራይ የተሰበሰቡት ትግራይን ክደው የሄዱት ለማማከር ሞክረው ነበር አለ። ብልጽግና ለማማከር ይሄ የአማራ ሽምቅን እንዴት አድርጎ ማሸነፍ እንደሚችል ምክር ሰጥተውት ነበር። አጃይብ ነው፣ ከባድ ነው። እና አዲስ አበባ የሄዱት እዛ የከበቡት ምክር ሰጥተውት እና የሆነ ሞከራ አድርጎ ከዛ መጨረሻ ላይ አልቻለም። እኛ ጭራሽ እንዲያም በተመቸው ሁኔታ አገኘ ነው አለ። እና ከአዲስ አበባ ከትግራይ ወደ አዲስ አበባ የተሰበሰቡት ስራ ጀምረው ነበር፣ አልሆነላቸውም ብሏል። አከሸፍ ነው ብሏል። የሽምቅ ትግል እንደዛ ቀላል አይደለም፣ አይችሉትም አለ። የአሊያንስ ጉዳይ መጣ። አሊያንስ ትግራይና አማራ ለመውጋት ከፈለገ ከዚህ በፊት እንከመርበታለን፣ ትግራይን እወራለሁ፣ ኤርትራን እወራለሁ ቢል እኛም መተን እንከመርበታለን ብሎ ነበር ከዚህ በፊትና ዋት ዱ ዩ ሚን አለው በቃል ዋት ምን ማለት ነበር ሲለው ቤት ነው የሚያልፈው አለው። ትግራይን ለመውጋት በዚህ ነው የሚገባው በሄደው፣ ኤርትራ በዚህ ነው የሚሄደው። ትግራይን በሚወርበት ጊዜ ባለፈው የፎከረ ሄደው በአማራ ክልል ነው አለ። የፎከረ ሄደው ስለዚህ አሁን ያ አንፈቅድም ነው ያለው።
መቼም ትግራይን ለመውጋት በሱዳን አይሄድም። መቼም ትግራይን ለመውጋት በኤርትራ ለመውጋት በሱዳን አይሄድም። በዚህ ስለሚሄድ እኛ እንገጥመዋለን። ዋና ጠላታችን ብልጽግና ነው። የሁላችንም ኤፈርት ሁላችንም ኤግዛክት የምናደርገው ሰውየው በማስወገድ ላይ ይሆናል ብሏል። ጠንከር ያለ ነው። መስማት ያለባችሁ ይመስለኛል። ጠንከር ያለ ይመስለኛል። እና ተመልካቾች እናሰማው። ተረማምዶ ተኩሳለሁ ወይ ማጠፋለሁ ቢል ከኋላ ነው የምንከመርበት የሚል ንግግር አድርገው ነበር ጀነራል እና ብዙዎቹ ይሄ በጣም የሚያስታውስና ብዙዎቹ የተቀባበሉት ነው። ዛሬ እንዲያብራሩትና ጉዳዩን ምን ማለት እንደሆነ በግልጽ እንዲነግሩን ስለፈለኩ ነው። ለመሆኑ እርስዎ ይህን ሲሉ ምን ማለት ፈልገው ነው በግልጽ? አሁን ይሄ እንትኑ እውነት ነው፣ እውነታ ነው። እንደው እንትን ይለዋን ሰው የተለያየ ይለዋን እንጂ እውነታ ነው። ምክንያቱም ተመልከት፣ አንድ ቁጥር ጥላታችን ብልጽግና ነው። ሌላ አሁን በቀኝ በግራ የምናየው ሌላ ጥላት የለም። ብልጽግና የሚባልን በገባበት እየገባን መምታት ነው። አሁን ብልጽግና ትግራይንም ለማጥቃት ቢንቀሳቀስ ኤርትራም ቢገባ በማን ነው የሚረማመደው? የሚረማመደው እኮ በአማራ ላይ ነው። በአማራ ላይ ሳይረማመድ በሱዳን ዙሮ ኤርትራ ይገባል እንዴ? ከዚህ የተነሳ እንደ ወታደር በእኛ መሬት ላይ እኛን ሳይጨፈልቅ ተረማምዶ አይሄድም ነው መልእክቱ። ስለዚህ ይሄን ደግሞ እድል አንሰጠውም። ምክንያቱም የምንፈልገው ጥላት ነው። የምንፈልገው የመጀመሪያ ዓላማችን ይሄን ኃይል ማጥፋት አለብን፣ ለማንም አይወጅም የሚል ነው። በዚህ አጋጣሚ እንደባለፈው በአማራ መሬት እያግራራ ትግራይ ላይ ገብቶ እንዴት ሊተኩስ ይችላል? እስቲ ልየው። እንዴት አልፎ ኤርትራ ላይ ሊተኩስ ይችላል? ዋናውን ነገር እኮ ይሄን መልካም ምድር ሳይቆጥ ይሄን ህዝብ ሳይይዝ እንዴት ነው የሚሄደው? ምክንያቱም ይሄ ጥላት ለዚህ ህዝብ አንደኛ ደረጃ ጥላታችን ነው። ስለዚህ እኛ እያለን በእኛ ላይ ተረማምዶ የትግራይን ህዝብ ሆነ የኤርትራን ህዝብ ሊያጠቃ አይችልም። ከኋላው እንከመርበታለን፣ እናራግፈዋለን። እንደውም ቢያደርገው ለኛ አሁን እንከመርበታለን፣ እናጠቃዋለን። የስዕላዊ ጉዳይ ስለ አሊያንስ ነው ያወራሉ። ስለ አሊያንስ ነው አድርገውታ ትላንት ዛሬም ይደረጋል፣ ነገም ይደረጋል፣ ለወደፊትም ይደረጋል። የነበረ ያለ የሚቆይ ነው። በደንብ አድርጎ ነው ያብራራው። ከዛ በፊት ግን እንደ መዝናኛ የምትወስዱት ወደ የሻዕቢያና የህወሓት ጥምረት ወደ ኋላ ወደ ዛሬ ወደ የብልጽግና የተቀላቀለበት አለኝ ዶክመንተሪ። ከዛ በፊት የድሮን እንትን ላይ ይሄን ፎቶ አይታችሁታል። አብይ የኢትዮጵያ ባንዲራ ያደረገው አብይ ይመስለኛል። አብይ ነው። ከዛ ወዴት ነው የሚሄደው? ወደ ቀይ ባህር አካባቢ ነው የሚያመለክተው። ዝም ብሎ እኮ ነው የእብዶች ስብስብ እኮ ነው ይሄ የእብዶች ስብስብ። ልጆች እኮ ኤአይ ሲሰሩ ምናምን ሲሰሩ ዝም ብሎ መለማመጃ ኤአይ እኮ ሰርቲፊኬት አለ። ኦንላይን እኮ የኤአይ ሰርቲፊኬት ሁላ አለ። እና ሰውዬው ቁጭ አድርጎ ፎቶውን ያሳዩታል። የልጅነቱን ፎቶ ተመልከት እስቲ ምናምን ይሉታል። እና ኢቲኤኤፍ ሲምቦል ኦፍ ፍሪደም ኤንድ ዩኒቲ ብሎ ሰውዬው በእንትን ላይ ያሳዩታል። ቁጭ ብሎ ያያል እዚህ ላይ ቁጭ ብሎ እነዚህ ሰዎች እኮ ይሄን ነው እንደዚህ አይነት ነው የሚያዩት። እንደዚህ ነው የሚያዩት። ሰውየው ቁጭ ብሎ ያምራል። አንተ በጣም የድሮ የልጅነት ፎቶ ምናምን ከጉግል አምጥተው ምናምን ይዝናኑበታል ነው ይዝናኑበታል። ይሄ የእብዶች ስብስብ ነው፣ የእብዶች መንግስት ነው፣ የህልመኞች ህልም አለኝ እያለ እንደዚህ ሲስል ይውላል። እናት ወድ ብትገባ አይደረግም። አሁን ወደ ታሪክን የኋሊት ወደ 83 እና ወደ ዛሬ 6 ዓመት ነው መወስዳችሁ። ዛሬ 83 እና ወደ 6 ዓመት አብይ አህመድ አሊ ከኤርትራ ጋር አርቦሽ በነበረበት ጊዜ እና በሚያሽቃብጥበት ጊዜ በሚዋሽበት ጊዜ ሳይከዳ ነው። ልቡ አቋሉ ምን ሲያስብ እንደነበር በዛ ሰዓት ጌታቸው ረዳ ነግረውናል፣ ምን እንደሚያስብ በዛ ሰዓት። በኋላ እኔም ይሄን ያክል ይደፍራል ብዬ አስቤ አላቅም። በሀገር ባንዲራው የሚታወቅ ሉዓላዊነቱ ጂኦግራፊው የሚታወቅ ካርታው የሚታወቅ ባድመ ተቀብያለሁ
ያለምንም ቅድመ ሁኔታ የአልጀርስ ስምምነት እፈጽማለሁ ተቀብያለሁ በተግባር ያለ ይሄ ጠቅላይ ሚኒስትር የአልጀርስ ስምምነት ሲባል ባድመ ብቻ መሰለው አንዲት ቀበሌ ምናምን። የአልጀርስ ስምምነት ማለት ከሱዳን ድንበር እስከ ጅቡቲ ድንበር እስከ ቀይ ባህር ድንበር መሆኑ ራስቶት ነው አቅም። የአልጀርስ ስምምነት ማለት ሙሉ በሙሉ ኢትዮጵያና ኤርትራን በተመለከተ ያለው ድንበር ማለት ነው። ፋይናል ኤንድ ባይንዲንግ የተባለው እሱ ነው። ብልጽጌ እና ኦህዴድ ምንድነው የመሰለው? ምን እኛ ይሄ ባድመ ነው ይውሰዱት፣ ሰጣችኋል፣ ውሰዱት። ባድመ ማለት ይሄ እኮ ነው። ዝም ብሎ አንድ ትንሽ ቀበሌ እኮ ነው። አንድ ሁለት ቀበሌ ምናምን ባይሆን እኮ ነው። እና ወደ ኋሊት እንሂድ። አሪፍ ነው። ይሄ ወርቃማ ዶክመንተሪ ነው። የኤርትራ መንግስት ግልጽ አቋም ነው ያካሄደው። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ሕዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እውን በሐዋር ንወድቕ ኢና፣ በሐዋር ንስገም፣ በሐዋር ንሕጎስ ኢና። እዚ ምሩፅ ዜጋ ናይ ክልቲኡ ህዝብታት ሓጓሱ ጥራይ ኣይኮነ ዝሓብር ደሙ እውን ኣብ ሓደ ድፋዕ ብሓባር ይፈስስ እዩ። ርእሱ እውን ኣብ ሓደ ድፋዕ ብሓባር ይቕበር እዩ። ናይቲ ኩሉ ዝተሓላለኸ ቃልሲ ውፅኢት እዩ። ህዝቢ ኤርትራ ዓዊቱ ባንዴርኡ ኣብ ኣስመራ የንበልብል ኣሎ። ኢህአዴግ ተዓዊቱ ባንዴርኡ ኣብ ኣዲስ ኣበባ የንብልብል ኣሎ። እናበልና ነዚ ናይ ዓወት መድረኽ ብሓባር ነውዕሎ ዘለና ኣብ ዓወት ጥራሕ ዝተመሰረተ ቃል ኪዳን ኣይኮነን ዘሎ። ኣብ ንጹሓትን ምሩፃትን ደቁ ደም ዝተመስረተ ጽኑዕ ቃል ኪዳን ዘሎ ህዝቢ እውን እዩ። ናይ ሻሻይ ወረር ናይ ህወሓት ክርሳዕ ዝኽእል ኣይኮነን። ኩሉ ህዝቢ ኤርትራ ነዚ ዘይምጉሶን ዘይፈትዎን ኣይኮነን። ኣብዚ በጊስና ኸዓኒ ንሕና ነዚ ናይ ሎሚ ምሸት ዕላማና እቲ ዝሓለፈ ወዲና እዩ። ኩልና ነዊሕ ጉዕዞ ክንካየድ ፅኒሕና ንሕና ክንሓልፍ እምበር ኣብዚ ናይ ሎሚ ምሸት ከምዚ ዓይነት ብርሃን ተነምሲና ኢልና ዝሓሰብናዮን ዝመደብናዮን ኣይነበረን። ኮይኑ ግን ኩልና ሂወታውያን ኣብ ዝለና ሎሚ ምሸት ነዚ ዕምባባ ነዚ ብርሃን ዝርኢና ኳዕ ነዚ ተዓና ክብል ይፈቱ። የመጨረሻ ቪዲዮ አለምሰገድ የኢህአዴግ ፖሊት ቢሮ የፕሮፓጋንዳ ኃላፊው አለምሰገድ ገብረ አምላክ አለምሰገድ ገብረንና የህዝባው ግንባር ተወካዩ አንደ ብርሃን ወደበረ እነሱላቸው መጨረሻ አካባቢ ያያቸዋቸውና አዲስ አበባ የገባው የኤርትራ መካናይዝድ ኃይል መጨረሻ ሽኝት ሲደረግለት ነው። ምድር ኃይል ነው ጦር ኃይሎች ሽኝት ሲደረግለት ነው።
የመጨረሻ ነው እና ያኛው 6ኛ ሻድሻይ ወራር የሚለው የቀይ ኮከብ ዘመቻ የሳህል ያስታውሳል አንደ ብርሃን ዓለም ሰገድ ደግሞ የኢህአዴጉ ተወካይ ያው እሱ ደግሞ በበኩሉ እዚህ መጥቶ የነበር አብረን መተን እናንተ አስመራ ገብታችኋል ኢህአዴግም እዚህ መጥቷል እዚህ አዲስ አበባ ተቆጣጥሯል በጋራ በክንዳችን በጋራ ክንድ ያመጣ ነው ድል ነው ብሎ የሁለቱም አሊያንስ የገለጸበትና አንዱን አፕሪሺየት ወይም ያሞገሱበት መድረክ ነው። አጅሬ ይሄ ልጅ ማለት ነው ልጁ ይሄ እንዲህ ያለው ልጅ ማለት ኤርትራ መንግስት ግልጽ አቋም ነው ያካሄደው። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ህዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ይሄ ሲቀጥፍ ነው ዝም ብሎ አሁን ግባልኝ አሁን ኦሬዲ ያገዘኝ ስለሆነ በቃ በኤርትራ በኩል የኤርትራ መሬት ይዞ ማንም ሀገር የኤርትራ መንግስት በኤርትራ በኩል ገብቶ ኢትዮጵያን መንካት የሚፈልግ የውጭ ኃይል አልነበረም። አረብ ኤምሬት እንደሆነ ኢትዮጵያ ቅምጧ ነች ምን ጥርጥር አለ የአረብ ኤምሬት ቅምጥ ነው ብልጽግና ምን ብሎ ይነካዋል ሳውዲ ማይነካው ሄልዚ ነው ከማንም ጋር የመን ምን ብላ ነው ወደ ኢትዮጵያ መጣው በየት በኩል እስራኤል በየት በኩል ምን ጉዳይ አላት ከኢትዮጵያ ጋር ይሄ አለቅላቂ ብልጽግና ግን በዛን ሰዓት ጉርድ ልብሱን ለብሶ እንደዚህ ሲጫወትበት ይሄ እንደዚህ አይነት አለባበሳቸው እንደዚህ ያለው ፊቱ የአይን እንትኑ ራሱ እንትን ይላል ኮንፊደንሱ ቀጥፈቱ ማለት ነው ጊዜ ከባድ ነው ለማንኛውም አስመራ ባለፈው በሄድኩበት ጊዜ የቀረጽኩት ቪዲዮ አለ አስመራ ውስጥ አሁን ሻዕቢያ የሚሉት የሆነ እንደ ወያኔ እንደሚሉት ነገር ወይ ትነግ የሚሉት ነገር አይደለም አለ እኮ ሻዕቢያ የሚሉት ነገር አለ ሻዕቢያ ስድብ አይደለም ሻዕቢያ የሚል ዘፈን አለ ደግሞ አንድ ቪዲዮ ልጋብዛችሁና ልመለስ ወደ ሌላ እንደ መሸጋገሪያ በዛን ሰዓት የቀረጽኩት ነው በግል የቀረጽኩት ነው በሞባይል ወደ ሌላ ጉዳይ ስናልፍ በጉልበትና ከሻዕቢያ ጋር እንዴት ማን ብሎ ሳሞራ እንሄዳለን ሳሞራና ጻድቃን ነው አብረን የምንሄድ አሁን የሳሞራና የጻድቃን በጉልበትና በገንዘብ የማይንበረከክ የለም አለኝ እኔ እንደ ሽማግሌ ሆኜ ቤተ መንግስት እንመላለስ ነበር ይሄ ከትግራይ ጋር ያለው ነገር ውጥረቱን ለምን አታቀዘቅዘውም ለምንድን ነው የትግራይ ህዝብ እንደሆነ አንድ ፖለቲካል ማህበረሰብ ነው አንዱ የሆነ ነገር ከነካ ሆ ብሎ ይነሳባል ሁሉም እኔም በሆነ ገባበታለሁ ሌላው ይገባል ስለዚህ ብተው ብዬ ስነግረው አንድ ጊዜ የሆነ ኢንተርቪው ላይ የትግራይ ህዝብ እንደዚህ ነው ያልከው ምንድነው እውነትህን ነው አለኝ ከዛ አዎ ከልብህ ነው አለኝ አዎ ከልቤ ነው ስለው እንዳይመስልህ ማንም በጉልበትና በገንዘብ የማይሸነፍ ሰው የለም ኃይል የለም አለኝ ነው ያለው ጻድቃን እንደዛ ነው ያለ ጻድቃን አሁን እንደዛ ካለው ሳሞራ ችግር የለበትም ከመጀመሪያው ጀምሮ የዘረፈውን እንዳይጠይቀው በብቸኝነት ፕሮቴክሽን እየተሰጠው ያለው ሰው ነው ያለፈው የዘረፈው እንዳይጠየቅ ነው በቃ እንደ ጊቭ ኤንድ ቴክ ነው ነገሩ በቃ እንደዚህ እኔ እንደዚህ ያደርግልሃለሁ አንተ እንደዚህ አድርገኝ ነው ምንም ነገር የለውም ከመጀመሪያው ጀምሮ አልተጋበዝኩም እኮ ወደ ትግራይ ለምንድን ነው ትግራይ ስትወረ ለምንድን ነው ከብጽግና ጋር እዚህ ቆምከው ሲባል ግብዣ አልተደረገልኝም አለ ይሄ ግብዣ አይደለም ይሄ ግብዣ ለህልውና ለህዝብ ብለህ ስትሄድ የምትታገለው ግብዣ ቀርቦልህ አይደለም ግብዣ ወንድም ሲዳር ግብዣ ትጠራለህ እንዴ ያባት ተስካር ወይ የናት ተስካር ምናምን ግብዣ ትጠይቃለህ እንዴ ተስካር እንደዚህ ኑና ጸበል ምናምን ብለው እንትን ይደረጋል ወይ ሰርግ የወንድም ሰርግ ላይ ትጠራለህ አይጠራም እኮ በባህላችን አይጠራም
ባለቤትና ትሄዳለህ። ራስህ ጉዳይ ነው። የእናቱ ጉዳይ፣ የራስህ ጉዳይ፣ የህልውና ጉዳይ፣ የልጅ ልጆቹ ጉዳይ ነው። ምድረ መሀይም ግን ጥሪ አልተደረገልኝ ማለት በዚህ እድሜው ስንት ዓመት ሊኖር ነው? እኔ በዚህ እድሜ እንኳን እንደዛ ብል ችግር የለውም ብዙ ዓመት እኖራለሁ ብዬ ተስፋ ዝም ብዬ ከእድሜ አንፃር ማለት ነው። ሌላው ሲትረስ ፓሪባስ የሚባል በኢኮኖሚክስ ቋንቋ አለ እንዳለ ኦል ቲንግስ ቢንግ ኢኳል መሀል ላይ ካልታመምኩ ምናምን ይሆን ካልሞት በስተቀር ግን እኔና ጻድቃን እኔና ሳሞራ እድሜያችን እኩል አይደለም። ብዙ የመኖር እድል ያለኝ እኔ ነኝ በባዮሎጂ ማለት ነው። ስንት ዓመት ሊኖር ነው ሳሞራ እንደዚህ ብሎ እንትን ያደረገው? ለሀብት ምናምን ተብሎ ብዙዎች እኮ ሀብታቸው ምናምን ጥሎ ይሄዱ እኮ አሉ እኮ። ጻድቃን እኮ ሀብቱን ጥሎ ሄደዋል እኮ ተሻሽቶ ምናምን ያኔ ሻዕቢያ ጥቂም አለው እኔ ይገለኛል ብሎ ተጠራጥሮም ፈርቶም ነው እንጂ ከዚህ ጋር 40 ሺህ ቢሆን የሆነ ነገር አግዝሃለሁ ብሎ ሻዕቢያም አይገለውም እኮ አይገለውም። አግዝሃለሁ ብሎ ለኮሚትድ ሆነ ለአብይ ቢሆን ግን ኮሚትድ አልነበረም፣ ሄዷል ወደ ትግራይ። ስለዚህ ሁለቱ ልዩነታቸው ምንድን ነው? አንደኛ ሁለቱ አይዋደዱም። ሁለቱ እንደማይዋደዱ እኔ ትንሽ ስለሆንኩኝ መከላከያ የሚያውቁ ሰዎች ጓደኞቻቸው ይነግሯቸዋል። አይዋደዱም። ጥንቅቅ ያለ ሀቅ ነው ነገራቸው። ሰላምታም የላቸው። ለአብይ ሲሉ ሄዱ አብራችሁ ነው ሄዶ ጌታቸውም ጻድቃንም ያገናኛቸው ባሌ ጎባ ነው። አይገናኙም። ከመቀለ ከሄዱ በኋላ አልተገናኙም። ባሌ ጎባ ነው ያገናኛቸው። እዚህ ሁለቱም አንድ አይነት ሪፎርም 90 ዓመት ብሎ አስለብሶ ቁጭ አረጋቸው። ይኸውላችሁ እየሰደባቸው ነው። ይኸው በብርሃኑ ጁላ በግድ ነው ተዋደዱ፣ በአብይ በግድ ተዋደዱ። ለእኔ ስትሉም ፋሻል ኤክስፕሬሽናችሁን በደንብ አድርጉ፣ ሞቅ አድርጉት። በቃ እንዴ እያገለገልኩት ነው። አንዴ ድራማ እየተሰራ ነው። ከኤር ሾው በላይ ከብላክ ላይን ምናምን ኤር ሾው በላይ የነዚህ ሾው ነው ትልቅ ትኩረት የሳበው። ዛሬ የሳሞራና የጻድቃን አብሮ መታየት ትልቅ ሾው ሆነበት። በተለይ ለተጋሩ ትኩረት የሳበው እሱ ነው። ይሄ ስንት አውሮፕላን ነበር አረብ ኤምሬትስ ስንት አውሮፕላን ያመጣቸው፣ ስንት ሚግ፣ ስንት ሄሊኮፕተር፣ ምንም ትኩረት አልሰጠውም። ማለት አብዛኛው የአረብ ኤምሬትስ ስለሆነ ነው። ኢትዮጵያ የኔ ነው ልትል ትችላለች፣ ግን አይደለም፣ የአረብ ኤምሬት ነው። ትኩረት የሳበው የነዚህ ነው። ምን እያሉት ነው ለነዚህ? በቃ ይሄ ሰላምታቸው፣ የእጅ አሰጣጣቸው፣ በተለይ የሳሞራ እጅ አሰጣጥ ይሄ ወስላታ እንትን ሲያደርግ ሲያስመስል እጁ አልበቃ አለው። አልበቃ ደገፈው። በአንድ እጁን ይዞ እንደገና ደገፈው በአንደኛው እጁ ይዞታል በደንብ አድርጎ እንዳይለቀው እንዳይሄድ። ፈገግታው ፈገግታ አይደለም። ጥርሶቹም ከየት እንደመጡ እነዚህ ተመልከቱ። በጎን ስለሆነ ነው። በጎን ስለሆነ እና ምንድነው ከዛ ምን ይሏል በደንብ አድርጎ ሰላምታቸው በጣም ብልጽግና እኮ ያላረገው ነገር የለም። ብልጽግና ለማሳየት ይኸው እንደዚህ ነው ከኛ ጋር ናቸው እንትን ለማለት ሳሞራ ያው ችግር መንጋግ የለም እዚህ አልታየም። ዘኦንሊ ኢትዮጵያ ምድር ላይ ብዙ ሰዎች አሉ ተጋሩ ነበር አዲስ አበባ ግን ዘኦንሊ ቆፍጠን ብለው ኮርተው ብልጽግና ህይወት ያሳለፉት እንጆ ያደረጓት መንጋግና ዮሐንስ መንጋግና ሳሞራ ናቸው። ምንም ነገራቸው ሳይነካ ማለት ነው። እና የናንተ ምን ይያላቸው ይመስላል እዚህ ላይ የናንተ የኢትዮጵያ አየር ኃይል ከድሮ ጀምሮ እንዲያውም ምርጥ በኢትዮጵያ በ90 ዓመት ምርጥ አየር ኃይል ፓይለቶች ብሎ 4 ሰዎች እንትን አድርጓል። 4 ሰዎች የኔ ጉዳይ ስላልሆነ ተዋለው እሱ ምርጥ ፓይለቶች ምርጥ አየር ኃይል ፓይለቶች ብሎ አራተኛ ማንን ቢያደርጉ ጥሩ ነው? ራሱ ይልማ መርዳሳ ባለቤቱ። መቼም ባለቤት እያለ ይልማ መርዳሳ እያለ አንተ ጥሩ አይደለህምና ጆቤን ላድርገው አይባልም አይደል? አይባልም እኮ ወይም ድሩጥ በህይወት የሌሉት በደርግ ጊዜ የነበሩት በኃይለሥላሴ የነበሩት አይደረግም። እነሱ መጥቶ አይከሱትማ። እነሱ መጥቶ ደሞዝ አይሰጡትማ። እነሱ መጥቶ የሆነ ጥቅማጥም አይጎድሉበትማ። አሁን በህይወት ያለ ነው አንተ የምታደርገው ምን ጆቤ ብትለው የነበረ ነው። ይልማ ብትለው ግን አሁን አክቲቭ ነው። አክቲቭ ባለብትር ማለት ነው። እሱን ነው የምታመጉሰው። የፖለቲካው ሀሁ ነው ይሄ የማሸርገድ እንትን ሀሁ ነው ይሄ። የኢትዮጵያ አየር ኃይል ለሲቪል ወር ነው የተጠቀመበት። ይሄ ሰውዬ አብይ ለሲቪል ወር ነው። ምን እያላቸው ነው እነዚህ? በእናንተ ጊዜ ይሄ አየር ኃይል was nothing ምንም አይደለም። ለምሳሌ ድሮን ምናምን የሚባል ቴክኖሎጂ አልነበረም። አድሮ አልነበረም። የቅርብ ጊዜ ቴክኖሎጂ ነው። እኔ እኮ ነው እንትን ያመጣሁት ይላል።
ቱ ዘ ኤክስተንት እኮ እኔ ሶሻል ሚዲያ በእኔ ዘመን እኮ ነው የጀመረው እንጂ በኃይለ ሥላሴ በኢህአዴግ ጊዜ እኮ አልነበረም እኮ። እኔ ገጠመኝ ፈተና የሶሻል ሚዲያ ፈተና ኢህአዴግ ቢገጥመው ምን ይሆን ነበር፣ መለስ ቢገጥመው ምን ይሆን ነበር ብሎ እኮ አሁን እንትን ይላል እኮ። ገና ሌላ ቴክኖሎጂ ይመጣልሃል። የኢትዮጵያ መንግስት የማይቆጣጠረው ኢንተርኔት ኢትዮጵያ ምድር ላይ ይኖራል። አሁንም አለ እኮ ታውቃላችሁ። ይሄን እንዳለ ስታርሊንክ ኢትዮጵያ ምድር ላይ የለም። ስታርሊንክ አማራ ክልል ፈልጉ፣ ትግራይ ፈልጉ፣ ቤንሻንጉል ፈልጉ፣ ሶማሌ ክልል እንዳለ ነው። ስታርሊንክ በሽ ነው። ሱዳን እንዳለ ሱዳን በስታርሊንክ ስለሚጠቀሙ ነው። ኢንተርኔት በየቤታቸው ነው። ይኸው እንደ እንትን ነው፣ እንደ ዲሽ ነው ይተከላል። ከዛ እንትን ነው። ማንም የኢትዮጵያ መንግስት አይቆጣጠረው። ለወደፊቱ ገና ይከስራል። የኢትዮጵያ አየር ኃይል ኢትዮ ቴሌኮም ብቻ ዲፔንደንት የነበረ ትውልድ በራሱ ይፈጠራል። ይሄን ራሱን አፕዴት እያደረገ ራሱን ተወዳዳሪ እያደረገ እየሄደ ነው ወይ ራሱ ጉዳይ ነው። ፍሬህይወት ታውቀዋለች ይሄን ጉዳይ። ከዚህ ሰውዬ ጋር ግን አንድ ነገር አለ። ከሻዕቢያ ጋር የሚሰራ አሁን ሻዕቢያ የሚለው ዘፈን አይታችኋል። ከሻዕቢያ ጋር አብሬ እሰራለሁ የሚል አካል ከጉድጓድ ተቆፍሮ ነው የወጣው። ጻድቃን ሳሞራ ያኔ ተደብቆ የነበረ ሰው ማለት ውጣ ተብሎ አሁን ፕሮፓጋንዳ መጥቷል። ፕሪቶሪያ ተፈራርም ያለው ዩቲዩብ ፈልግ ማን ታቀርባለች አንተን። ሳሞራ እዚህ ሚዲያ ላይ ደፍሮ ይመጣል አይመጣም። ስለዚህ የሚመለከተው ጋር ፍሬንድሊ የሆነ ሚዲያ፣ ፍሬንድሊ የሆነ ዩቲዩብ፣ ፍሬንድሊ የሆነ ሳተላይት ምናምን ፍለጋ ጉግል እያደረገ ገንዘብ እየከፈለ ምናምን እያደረገ አለ እኮ። ሳተላይቶች ነበሩ። ሳተላይት እኮ የሚከፍላቸው ልጆች ነበሩ የሚከፍላቸው በተጨባጭ የሚታወቁ ቱ ዘ ኤክስተንት ድምፅ ወያነ በጌታቸው ረዳ ጊዜ ድምፅ ወያነ ልጆች ነበሩት የሚከፍላቸው 2 ልጆች የሰማ ነው። ራሳቸው የሚያወሩት ነው። ያሸንፋሉ ብሎ ለካ ሁሉም እንደዚህ መቀራመት ምናምን ሞክሮ ነበር። እንደዚህ እገሌ ያዘው፣ እገሌ ውሰደው፣ እገሌ ይሄ ይጠቅማል የሚባለው እንደዚህ ሚዲያ እየቀጠሩ ማለት ነው። ስለዚህ አሁን ትግራይ በሚወረድበት ጊዜ፣ ኢትዮጵያ በምትዋረድበት ጊዜ፣ ራሱ የገነባው ሰራዊት በሚዋረድበት ጊዜ፣ በሚያዋርድበት ጊዜ፣ አገነስ የራሱ ህዝብ በሚዘምትበት ጊዜ ጭጭ ብሎ ቆይቶ ነገር ተገላብጦ ነገሩ እንደዚህ ነው እንዴ ብሎ ነገሩ ሲገላበጥበት እንደዚህ ነው እንዴ እኔ ከደብረ ብርሃን ተመለሱልኝ ስል ድጋሚ ሊመጡብኝ ነው እንዴ ብሎ ከሻዕቢያ ጋር እንትን ማድረግማ ወራዳ ነው ማለት ጀመረ። ከሳሞራ በላይ ወራዳ ትግራዋይ የለም። ወራዳ ትግራዋይ የለም። በህይወት ያለ ማንም ትግራዋይ ከሳሞራ በላይ ነው። በህይወት ያለ ትግራዋይ በሌጋሲ ደግሞ ሰማዕታት ደግሞ ትግራዋይ ደግሞ ሰማዕታት እንዴት እንደሚያከብር ሰሙት፣ እዩት። ወደ ኋላ ምናምን ስዩም በስንት እጥፍ ሳሞራ በህይወት ያለ ሳሞራ ይበልጧል። በክብር አባይ ይበልጧል። ማንም የትግራይ ሰማዕታት እንዴት አድርጎ እንደሚያከብር የትግራይ ህዝብ ያውቃሉ። የትግራይ ህዝብ በሰማዕታቱ ከመጣበት የመጨረሻ ቀይ መስመሩ ነው። አሁን አዲስ አበባ አሁን የሚያንቋሸውን እሱን አትመልከቱ። እነሱ ከትግራይ መስመር የወጡ ናቸው። ከቀይ መስመሩ ጥሰው የወጡ ናቸው። አሁን አጭር ዶክመንተሪ እንቀጥላለን። አጭራለች ሻዕቢያ ይኹንካ ውግእ እንኳን ሻዕቢያ ሓቢርካ ምውጋእ እንኳን ንዓይ ናይ ውርደት እዩ። ሕደት ጥራሕ እንተይኮነስ ናይ ውርደት እዩ። እዚ ብሻዕቢያ ክሓብር ዝብል ዓሻ እንትልዩ ወራዳ ዓሻ እዩ ማለት እዩ። አብሮ ነው የዘመተው። አብረን ነው የተዋጋ ነው። አንድ ጉድጓድ ነው የተቀበርነው። ይሄንን ባጥንት በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት። ዋጋ ከፍለናል። ወንድሞቻችን አተናል። ህይወት ገብረናል። ደም ከፍለን ያመጣነው ሰላም ነው። ደም ከፍላችሁ ተጨንቃችሁ ያመጣችሁት ሰላም ነው። እንደ ኢትዮጵያ ሰራዊት 1000 ከፍለናል። እንደ ኤርትራ ሰራዊት 1000 ከፍለናል። ሆም ብለው ነው የሚያደርጉት እኛን ለመነጠል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው። የኛ ችግር የኤርትራኖች ችግር ነው። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። እኛ ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች
በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው። በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። ያው ትንሽ ነው የተምታታባቸው ችግር ትንሽ ቁጥር አበይ ጻድቃን ትንሽ አሁን ሪኮሌክት ሳደርገው 75% የሚሆነው ትግራይ እንትን የፈጸመው ሻዕቢያ ነው። ጌታቸው ደግሞ 76% አለ እና ትንሽ 1% አይጠፋች ነው ጻድቃን ምን ነው አትቀንስባቸው እንጂ 76 ብለሃል። ሪሰርች አይደል ሪሰርች ይደረጋል እንዴ 50% ከተባለ 50% ብለን የምጠራው ያኛው ፋና ላይ ሄዶ 76% ነው። ኤንቢሲ ይሄዳል ጻድቃን 75% ነው። ሌላ ጋር ይሄዳል እና ክራይምን ዲስትሪቢዩት ያደርጋሉ። እነዚህ እኮ ኤሊት የትግራይ ኤሊት ናቸው። እና የትግራይ ህዝብ እናንተ እንኩ ምሩኝ እናንተ ከኔ በላይ በደም ታውቃላችሁ የኔን ህይወት ልታቃኑ የምትችሉ እናንተ ናችሁ የትግራይን ፖለቲካ ልታሻግሩ የምትችሉ እናንተ ናችሁና ምሩኝ ብሎ የሰጣቸው ፕሬዝዳንትም ምክትል ፕሬዝዳንትም ናቸው። መጨረሻ ላይ ወንጀል ዲስትሪቢዩት ማድረግ ጀመሩ። ክራይም እገሌ ብዙ ነው የጎዳው አይ እገሌ ትንሽ ነው የጎዳው ትንሽ እንቀንስለት እንጨምርለት እያሉ ማህበረ ደገ የፈጸመው ሻዕቢያ ነው ይላል። ሶፊያን የፈጸመው ሻዕቢያ ነው ይላል። ዴጎ ይሄ ቦራ ሰለዋ ታህሳስ 30 የተፈጸመው ማረሰው ቀኑ ስለማረሰው ታህሳስ 30 2013 የፈጸመው መከላከያ የፈጸመው ቦራ ራያ ሻዕቢያ ነው ይላል። የተዋረደ የትግራይ ኤሊት ማለት እንደዚህ አይነት ኤሊት ነው። በጣም የተዋረደ ታሪክ ይቅር የማይለው ትውልድ ይቅር የማይለው ትግራይ እንደሆነ ወደ ነበረችበት ትመለሳለች። አስረግጬ ነው የምናገረው ወደ ነበረችበት ትመለሳለች። አት ኤኒ ኮስት ትመለሳለች። የትግራይ ሉዓላዊነት ትግስት ይጠይቃል። በሰላም የሚያልቁ ነገሮች በሰላም ያልቃሉ። ዛሬ ገብረ ጻድቅ የተናገረው ነገር አለ አይታቸው ብዙ ሰው ደግሞ እንጫጫ አይ ነው በተለይ ጌታቸው ልጆች እንዴት እንደምንጫጩ ባለፈው ወድ መዴን አንጫጫቸው ዛሬ ደግሞ እሱ መጥቶ ያንጫጫቸዋል እንጫጫሉ። ምን አቃቸው ልጆች ናቸው። አዲስ አበባ ሄዶ አበል በልተው ጅማ ሄዶ አበል በልተው ተዝናንተው ምናምን ይመጥ ከዛ ወድ መዴን ይሳደባሉ። ብርሃኑ ጁላ አይነኩት ጌታቸው ጉዲና ምናምን መንካት አይችሉም። መቃለ ሄዶ እነዚህ ጋር የሚታገሉት ሆዳ የምንላቸው እነሱን ነው። ባለጌዎች ብለን የምንሰድባቸው እነሱን ነው። ወደ ኋላ ነገር የለም። እገሌ ታሰረ እገሌ ተደረገ ሲወጣ የትግራይ ህዝብ የሚያስደነግጥ ብዙ ነገሮች ይመጣሉ። እርግጠኛ ነኝ ትዲፍ ባያወጣው እኛ እናወጣዋለን። ትዲፍ ባያወጣው እኛ ስንት ጉድ ደብቀንላቸው ነው የምንሄደው። የነዚህ ጉዶች ኢንክሉዲንግ የጻድቃን አስረግጬ ነው ደጋግሜ የምናገረው። እኔ በጣም ነርቬ ይነሳል። ስለዚህ ሳወራ ነርቬ ይቀሰቅስብኛል። ድምፁ ጆሮዬ ስላለ ይቃጭላል፣ ይሰማኛል። ጆሮዬ ላይ ይሰማኛል። እዚህ ላይ ሁለት ፈንጅ አፈንዳ ሁለት ፈንጅ ፖለቲካ ፓርቲ መቀለ ያለ አንድ ፖለቲካ ፓርቲ አሁን አዲስ አበባ ሸሽቶ ሄደዋል መሰለኝ። ልጆቹ ትእዛዝ እየሰጠ ከስምረት ጋር ተባበሩ ጸጋይ ገብረ ተክለ ጋር አሁን አፋር አለ የነሱን ተባብራችሁ ከበደ የሚባል ተባብራችሁ ትንሳኤ ሰው አንደርታ የሚባል አዲስ አበባ ነው ያለው የእሱ አንደበት ነው የማወራው። ሁለት ፈንጅ አፈንዱ። የትግራይ ሰራዊት መሳሪያ ንጠቁ። ከየመጋዘኑ ከ50 ሺህ 30 ሺህ ታገኛላችሁ። በርካሽ ውረሩ፣ ግዙዋቸው፣ በትንሽ ገንዘብ ግዙ፣ መሳሪያ ታጠቁ እያለ መቃለ የአልሸባብ ስራ የሚሰራ ፈንጅ አፈንዳ የሚል እኔ ኤታማዦር ሹም የነበረ ሰምቼ አላቅም። እና ደሜ ይፈላል። እንደዚህ አይነት አሁን ስመጣ ደሜ ይፈላብኛል። ግን አደር አለብኝ የሰው እንትን ስለሆነ ይሄን ካልን በኋላ አሁን ትንሽ ላስቃኛችሁ ትንሽ በጣም በፎቶ ብቻ ይሄን ሰው ይሄ እነዚህ ሁለቱ በማን ጀምር በእንትናን ጀምር በሳሞራ ጀምር ሳሞራ የህወሓት ነበር። ከዛ የኤርትራ ወዳጅ ነበር። ከዛ የኤርትራ ጠላት ሆነ። ኢትዮ ኤርትራ ማለት ነው። ከዛ የብልጽግና ወዳጅ ሆነ። ከዛ የህወሓት ጠላት ሆነ። አሁን የህወሓት ጠላት መጨረሻ ላይ ምን ላይ ነው የቆመው? የህወሓት ጠላት
እና የሻዕቢያ ጠላት ሆነ። የሻዕቢያ ጠላት አልነበረ መጀመሪያ ትግራይ በምትወረርበት ጊዜ የሻዕቢያ ጠላት አልነበረ። የሻዕቢያ አብሮ ነበር ከሻዕቢያ ጋር ከአብይ ጋር ከሻዕቢያ ጋር መረጃ ስላለኝ ነው የማወራው እኮ እኔ ጉዳይ አለኝ እኮ ጉዳይ መረጃ አለኝ። አስመራ ደርሼ መጥቼ ማአት ነገር ሰብስቤ የመጣው ሰው ነኝ ነው የምላችሁ። ዝም ብዬ አይደለም የማወራው። ወዳጅ ነበር ከሻዕቢያ ጋር የህወሓት ጠላት መጨረሻ። አሁን ግን ያለው የህወሓትም ጠላት ነው የሻዕቢያም ጠላት ነው። ጻድቃን ነው መጀመሪያ ህወሓት ነበር፣ ከዛ የሻዕቢያም ወዳጅ ነበር። ከዛ ኢትዮ ኤርትራ መጣ፣ ተጣሉ፣ የሻዕቢያ ጠላት ሆነ። ከዛ አብይና እንትና ሆኑ፣ ከሻዕቢያ ጋር አልታረቀም። ወደ ህወሓት ሄደ። ከዛ ህወሓት ሆኖ የማን ጠላት ሆነ? የብልጽግናም የሻዕቢያም ጠላት ሆነ። ወደ ብልጽግና መጣ። ከዛ የማን ጠላት ሆነ? የህወሓት ጠላት ሆነ። ማን ነው? ጻድቃን ነው። ማን የተገናኘው? አሁን ከሳሞራ ጋር ህወሓት በሚለው ጠላቻ ላይ ተገናኘው አዲስ አበባ። ያኛው ግን ቀድሞ ነው። ቀድሞ ማን ጋር ጻድቃን ለመግደል ይሞክር ነበር፣ አድቫይዝ ያደርግ ነበር ብልጽግና ጋር ሆኖ ማለት ነው። ጻድቃን ቆላ ተንቤ በነበረበት ጊዜ ብርሃኑ ጁላን ተመልከቱ። ብርሃኑ ጁላ ምን ነበር? መጀመሪያ የህወሓት ጠላት ነበር፣ ደርግ ሆኖ ማለት ነው። ህወሓት ማረከው። የማን ጠላት ሆነ? የደርግ ጠላት ሆነ። ምን ሆኖ? ወታደር ሆነ። የኢህአዴግ ሰራዊት ወታደር ሆነ። የደርግ ጠላት ሆነ። ከዛ ከኢትዮ ኤርትራ መጣ፣ የሻዕቢያ ጠላት ሆነ። ከዛ የትግራይ ወረራ ተጀመረ፣ የሻዕቢያ ወዳጅ ሆነ። እነሱ ሻዕቢያ አልገቡም። እነሱ ውሸታቸው እኮ ነው። ሳይኮሎጂካል ወርፌር እኮ ነው። የእነሱ ዩኒፎርም ገብተን ነው ሻዕቢያ እኛ ጉልበታተን ነው ወይ ከእነሱ ጋር እነሱ ሰራዊት እናስገባ ምናምን፣ አንተ ወራዳ ምናምን ጀመረ። የሻዕቢያ ወዳጅ ነበር። ከዛ በኋላ የትግራይ ፕሪቶሪያ ከተፈራረመ በኋላ ምን ሆነ? የሻዕቢያ ጠላት ሆነ። ታሪካቸው እንደዚህ ነው። ይሄ የሰው ልጅ ኢቮሉሽን ማለት እንደዚህ ነው። የዝግመተ ምንድን የሚባለው ኢቮሉሽን። እነዚህ ጉዳይ እናስቃጃቸው ብዬ ነው። በፎቶ አንዳንድ ገላጭ ነው። አሁን አንድ በጣም አስገራሚ ነገር መረጃ አለ ከወልቃይት ጸገዴ ብሎ ያወጡት ዶክመንት አለ። ወደዛ ከመሄድ በፊት ጌታቸው ጉዳይ እንሂድ። ጌታቸው አሁን ጥር በዚህ ጊዜ የዛሬ 2 ዓመት ኤግዛክትሊ የዛሬ 2 ዓመት ለትግራይ ተፈናቃዮች አይዲፒ ይሰጣቸው እንትን ነበር። እኛን አንቆ ያዘን ብልጽግና ነው። ፌዴራል መንግስት መልስ ብንለው እምቢ ብሎ ነው። ዋና ዳተኛ ሆኖ ያስቸገረን ፌዴራል መንግስት ነው። የተወሰነም እኛ ችግር አለብን። እኛም የበኩላችን አስተዋጽኦ ማድረግ ስላለቻልን፣ ግን ይሄ መጨረሻ ሰልፋችሁ ነው። ትመለሳላችሁ፣ ምዕራብ ትግራይ እመልሳችኋል፣ ተፈናቃዮች እመልሳለን ብሎ ቡራ ከረዩ በሚልበት ጊዜ ፉልፊል ማድረገው ፕሮሚስ እየገባ የማይፈጽመው ቃል እየገባ አይዲፒ ሲያደነዝዝ ነበር። ደግሞ ዛሬ ደግሞ እንዲህ ብሎ ያጨበጭባል። ወርቁ ጋቸና አጠገብ ነው የተቀመጠው። የድሮ ባልደረባችን እንዲህ ብሎ ያጨበጭባል አጠገቡ የኤአይ ቺፍ እና ተደብቆ ነው የሚያጨበጭባል። አንዳንድ ቪዲዮን ማየት ትችላላችሁ። እንዲህ ብሎ ነው የሚያጨበጭባል። ግማሽ እጁ ነው የምትታይ። አሁን ሚግ ማታቁ እዛው የቀራችሁ ምናምን ብሎ ኤርትራ መንግስት ኤርትራ ፕሬዝዳንት ኢሳያስን ምላሽ ሲሰጥ ግማሽ እጁ ነበር የሚያጨበጭበው። እንደዚህ አይቼዋለሁ ነው ቪዲዮ ተከታትዬ ማለት ነው። ጌታቸው እነስማና ወደ አንድ ጉዳይ አለ። ይቅርታ ደንጉና መጽናኩም ተሰልፊ ሕዚ ይኾነን ቅድም ኢሉን ክግበር ዝግብኦ